ስለዚህ ድል ታደርጋለህ በለው። ስለዚህ ታሸንፋለህ በለው። ስለዚህ አትዋረድም በለው። ስለዚህ አትከስርም በለው። ኢየሱስ ጌታ ነው። ድልም ታደርጋለህ። ውጣና እየው አንተ ያየበትን እግሪ የረገጠበትን ያንን ቦታ ሁሉ ላንተና ለዘሪ ምን አደርጋለሁ አለ አሳልፌ ሰጥቻለሁ። እግዚአብሔር በዚህ ማለዳ ለአንዳንዶች አሳልፎ የሚሰጠው ነገር አለ። አሜን። ድል የምታደርጉ ሰዎች አላችሁ። በያዛችሁ ዕቃ ላይ አሁን በገባችሁ ወደ ቤቱ የገባችሁ በተለያዩ ከብርቱካን ጭምር ሁሉም ተሳትፏቸዋል። ነገር ግን በያዛችሁ ጉዳይ ላይ እግዚአብሔር አምላክ ድልን ያደርጋችኋል። አሜን። ወጣችሁ አትዋረዱ፣ ኖራችሁ አትዋረዱ፣ ወጣችሁ አትዋረዱ። አሜን ወይ? ነግዳችሁ አትዋረዱ። ለምን? ድል ስለምታደርጉ ማለት ነው። አንድ ሰው ከጌታ ጋር ካለ ሁል ጊዜ ሕይወቱ በድል ጎዳና ነው። አሜን። ከማን ጋር ሲሆን? ስለዚህ ኢያሱን ይሄንን ከተማ አሳልፌ ላንተ ሰጥቻለሁ። ብዙ ትንተና ውስጥ ለመንጋት ጊዜ ባይኖርም እግዚአብሔር አምላክ ኢያሱ በሙሴ እግር ስር ያደገ ሰው ነበር። ውጊያ የለመደ ሰው ነበር። ምድረ በዳ ላይ ራብን ያየ ሰው ነበር። እንደገና ድንቅን ታምራትን ያየ ሰው ነበር። ነገር ግን ሙሴ ከሄደ በኋላ እግዚአብሔር ለሱ ሲሰጠው እግዚአብሔር የመጀመሪያው ጊዜ እንዲህ ነው ያለው፣ እኔ በሕዝቡ ፊት በእስራኤል ፊት ከዛሬ ጀምሮ